ጤና ይስጥልኝ የይፍሩ ግዛቸው እባላለሁ። ዛሬ የማቀርብላችሁ የ2017 የኤግዚት ኤግዛም ለኮምፒውተር ሳይንስ እና ለኢንፎርሜሽን ቴክኖሎጂ ተማሪዎች ይሆናል። የተለያዩ ጥያቄዎችን ይዘናል። እነዚህን ጥያቄዎች በደንብ በመመልከት እያንዳንዱ ማብራሪያ ስላለው ለእያንዳንዱ ማብራሪያም ትክክለኛ ኖትም ስላለው በደንብ ብታዳምጡ የተሻለ ውጤት ለማምጣት ይጠቅመናል ማለት ነው። እንግዲህ የተገኙት ጥያቄዎች እንደሚከተለው ይሆናል። ወደ ጥያቄው ስንገባ እዚህ ጋር የተገኘው ጥያቄ for an entity set citizen an attribute name address consists of street number, city and region. Such kinds of attribute in database is known as ነው የሚለው። በአድሬስ ውስጥ አድሬስ የሚለው አትሪቢዩት ስትሪት ነምበርን ይዛል፣ ሲቲን ይዛል፣ ሪጅን ይዛል። እንደዚህ አይነት አትሪቢዩቶች ምን ይባላሉ ነው የሚለው። የመጀመሪያው ኤ ኮምፕሌክስ አትሪቢዩት፣ ቢ ድራይቭድ አትሪቢዩት፣ ሲ ኮምፖዚት አትሪቢዩት፣ ዲ መልቲ ቫሊዩድ አትሪቢዩት ነው። እያንዳንዳቸውን ዴፊኔሽናቸውን እንመልከት። ኮምፕሌክስ አትሪቢዩት ማለት ኖት ስታንዳርድ ኢአር ተርምስ used sometimes referred to a mixed of composite attribute and multi-valued attribute። አሁን ኮምፕሌክስ አትሪቢዩት ማንን ይይዛል? ኮምፖዚት አትሪቢዩት እና መልቲ ቫሊዩድ። ስለዚህ የመጀመሪያው አይሆንም ማለት ነው። ቢ ላይ ስንመጣ ድራይቭድ አትሪቢዩት ማለት ደግሞ ቫልዩ ኢዝ ካልኩሌትድ ፍሮም አዘር አትሪቢዩት፣ ከሌላ አትሪቢዩት የሚፈጠር ነው። ለምሳሌ እዚህ ጋር የሚያስቀምጠው ኤግዛምፕል ኤጅ ኢዝ ድራይቭ ፍሮም ዴት ኦፍ በርዝ፣ ከዴት ኦፍ በርዝ ኤጅ ድራይቭድ ይደረጋል ነው የሚለው። ሲ ኮምፖዚት አትሪቢዩት ማለት ደግሞ አትሪቢዩት ዲቫይድድ ኢንቱ ሳብ ፓርትስ። ልክ እዚህ ጋር አሁን አድሬስ ማንን ሳብ ፓርቶች አሉት? ስትሪት ነምበር፣ ሲቲ፣ ሪጅን። እነዚህን የሚይዝ ከሆነ ምን እንለዋለን? ኮምፖዚት አትሪቢዩት ይሆናል ማለት ነው። ለምሳሌ አድሬስ ኤንድ ስትሪት፣ ሲቲ ኤንድ ሪጅን በአድሬስ ውስጥ ይካተታል ማለት ነው። በአድሬስ ውስጥ ዲ ደግሞ መልቲ ቫሊዩድ አትሪቢዩት የምንለው አትሪቢዩት ዛት ካን ሃቭ መኒ ቫሊዩድ ፎር ኤ ሲንግል ኢንቲቲ። ለአንድ ኢንቲቲ ብዙ ቫሊዩ ካለው ምን አይነት አትሪቢዩት ነው የሚባለው? ይሄ መልቲ ቫሊዩድ አትሪቢዩት። ለምሳሌ ፎን ነምበር ብንወስድ ብዙ ቫሊዩ ነው ያለው፣ ብዙ ቆቢ ሲሆነ ቫሊዩ አለው። ስለዚህ ለምሳሌ 0911 ብሎ የሚጀምር አለ፣ 0922 ብሎ የሚጀምር አለ፣ 0973 ምናምን እያለ ይቀጥላል። ስለዚህ ትክክለኛው መልስ ሲ ይሆናል ማለት ነው። ሲ ይሆናል። ስለዚህ አሁን እዚህ ጋር የሚጠቅመን ነገር ጥያቄዎችን መሸምደድ ሳይሆን እያንዳንዳቸው መልቲፕል ቾይዞች ለቀጣይ ጥያቄ ቢመጡ ሀሳባቸውን ለመያዝ ይጠቅመናል ማለት ነው። እንደዚህ እያደረግን እንቀጥላለን ማለት ነው። ሌላኛው ጥያቄ ደግሞ ብላንክ ዩዝድ CSS specific city mechanism to the style that determine what color is applied to P
element p dot message that is in calibers color colon green. The next one hash home hash warning p dot message color yellow. Body hash home dev hash warning p dot message color blue. And the last one is hash warning p dot message message color white. አሁን እነዚህ ኮዶች ወይም ታጎች ስፔሲፊክ ሲቲ ማለት የትኛው ነው ፕራዮሪቲ የሚሰጠው? ሁሉም ከለር ወይም ቀለምን ለመቀየር የሚረዱ ታጎች ናቸው። ግን ፕራዮሪቲ የሚሰጠው ከነዚህ ውስጥ የትኛው ነው ነው ጥያቄው። ስለዚህ ለዚህ ደግሞ ፕራዮሪቲ ሲሰጠው ምን እንጠቀማለን? የተለያዩ መስፈርቶችን እንጠቀማለን ይላል። ለምሳሌ እነ ኢንላይንን መጠቀም ይቻላል፣ አይዲ መጠቀም ይቻላል፣ ክላስ እና ኤለመንት። እነዚህን አራት ማወዳደሪያ ነጥቦችን በመጠቀም በማወዳደር የትኛው ፕራዮሪቲ እንደሚሰጠው የትኛው ቅድሚያ እንደሚሰጠው ማወዳደር ይቻላል ማለት ነው። ስለዚህ አሁን ለእያንዳንዳቸው ቫልዩ አላቸው። ለምሳሌ ኢንላይን የሚለው ለሁሉም ጋር 0 0 0 ነው። ሁሉም ጋር ስንመለከተው ማለት ነው ሁሉም ጋር። ስለዚህ የመጀመሪያው ፒዶት ሜሴጅ በሚለው ውስጥ የኢንላይን ዋጋ 0 ነው። የአይዲ ዋጋ 0 ነው። የክላስ ዋጋ 1 ነው። የኤለመንት ዋጋ 1 ነው። ቢ ላይ ስንመጣ የመጀመሪያው የሚያወጣው ግሪን ነው። ግሪንን ስንወስድ የመጀመሪያው ታግ ማለት ነው። የመጀመሪያው ታግ። ስለዚህ ግሪን በስፔሲፊክሲቲ መካኒዝም ቫልዩ ይሄን ይመስላል ማለት ነው። የቢ ደግሞ የሎ የሁለተኛው ላይ የሎ ወይም ሶሪ እዚህኛው ሁለተኛው የሎ ነው የሚወጣው። የሱን ስፔሲፊክሲቲ ስናወጣው 0 2 1 1 ይሆናል። ብሉን ደግሞ ስናወጣው ብሉ ያለበት ሲ ላይ ነው። የብሉን ስናወጣው 0 2 1 3 ይሆናል። ስለዚህ እንደገና የዌይትን ስናወጣው 0 1 1 1 ነው። እነዚህን ማወዳደር ነው ያለብን ማለት ነው። ስናወዳድራቸው አሁን የመጀመሪያዎቹ ሁሉም 0 ናቸው። ሁለተኛው ላይ ስንመጣ ይሄ 0 ነው፣ ውድቅ ነው የሚሆነው። ስለዚህ ይሄና ይሄ እኩል ናቸው። አሁን ሁለቱን ነው የምናወዳድረው፣ ማና ማንን? ሲና ቢን ማለት ነው። ሁለት አለው። እንደገና ቀጥሎ ያለው አንድ አለ እዚህ ጋር። ግን መጨረሻ ላይ ያለው ኤለመንት ቫልዩ ላይ የምርጫ ቢ 1 ሲኖረው የምርጫ ሲ ደግሞ 3 ነው ያለው ማለት ነው። በዚህ መሰረት ፕራዮሪቲ የሚሰጠው የትኛው ነው ማለት ነው? ቢ ብሉ ከለር ዲስፕሌይ ይሆናል አውትፑቱ ላይ ማለት ነው። ሶስተኛው ጥያቄ how MAC address are learned and associated to switch port ነው የሚለው። A port listening and learning, B destination MAC address learning, C frame type learning, D
ሶርስ ማክ አድሬስ ለርኒንግ። አሁን እዚህ ጋር እንደተከበቡ መልሱ ዲ ነው የሚሆነው። ለምን ዲ እንደሆነ ከታች እዚህ ጋር የተብራራ ነገር አለ። በደንብ ማዳመጥ ነው የሚኖርብን ማለት ነው። አሁን ብሪፍሊ ኤክስፕሌን ስናደርገው ስዊች learns MAC address by examining the source of MAC address of an incoming frame and noting which parts that frame arrived on. ዴፊኒሽኑ ይሄ ነው። ስለዚህ መልሱ ዲ ይሆናል ማለት ነው። ከዲ ውጭ ያልሆኑት ለምን እንዳልሆኑ እዚህ ጋር ማስቀመጥ ይቻላል። why the other options are incorrect. A part listening. This is not standard terms for learning process. part የኤ አማራጭ ያልሆነበት ምክንያት ይሄ ማክ አድሬሱ የሚማርበት ኦልተርኔቲቭ አይደለም። ቢ ደግሞ destination of MAC address learning the switch use the destination of MAC address to forward frame not for learning. destination የሚያስፈልገው ዳታን ፎርዋርድ ለማድረግ እንጂ ለርን ለማድረግ አይደለም ነው። ሲ frame type of learning. This switch does not learn addressing based on the type of frame or IPv4 or ARP etc. switch እነዚህን አይጠቀምም ማለት ነው። ስለዚህ ትክክለኛው መልስ ዲ ይሆናል ማለት ነው። ወደሚቀጥለው ጥያቄ ስንሄድ if your college prohibits using any antivirus problem in your personal computer or laptop other than the one provided in order to use a colleagues local network, what type of policy in this? አሁን የፖሊሲው አይነት ከተሰጡት አማራጮች ውስጥ የትኛው ነው የሚለው ኤ ኢሹ ስፔሲፊክ ፖሊሲ፣ ቢ ጀነራል ሴኩሪቲ ፖሊሲ፣ ሲ ፕሮብሌም ሴኩሪቲ ፖሊሲ፣ ዲ ሲስተም ስፔሲፊክ ፖሊሲ። the answer is ዲ ነው። ዲ ለምን እንደሆነ እዚህ ጋር ማብራሪያ ያለው A system specific policy focus on security rule and configuration for specific information system or technology. In this case, the rule applied specifically to the colleague network system. It is commands the mandatory control for any device that want to access the particular system. So the correct answer is D, and the other option is not the correct answer. Why? Let's see. ለምን እንዳልሆኑ ሌሎቹ አሁን ትክክለኛው መልስ ዲ ነው ብለናል። ከዲ ውጪ ሌሎቹ ምርጫዎች እንዳልሆኑ ማብራሪያ አለን ማለት ነው። ለምሳሌ ኤን ብንወስድ ኢሹ ስፔሲፊክ ፖሊሲ፣ ይሄ ፖሊሲ ሲወጣ this type of policy address specific security topic across the entire organization like acceptable use of email or remote access policy, while antivirus could be a part of one. So this is not the answer. B, general security policy. This is a high level of
management derived document that outline the organization overall the security goals, responsibility and philosophy without getting into specific technological detail. C. Program specific program security policy. The policy governs the entire information security problem. It is not a technical rule of a single system. It is a master plan, not a specific rule within it. አሁን እያንዳንዶቹን ምርጫ በዚህ መልኩ አብራርተናል፣ ለምን መልስ እንደማይሆኑ ማለት ነው። ስለዚህ እነዚህ በረም እያንዳንዳቸውን ምርጫ ማወቃችን ለሌላ ጊዜ በሌላ መልኩ ጥያቄው ቢቀየር መያዝ ያለብንን ኖት እንድናቅ ያደርገናል ማለት ነው። ቀጣይ ጥያቄ ብላንክ represents real world objects or concepts from the main world which can be stated or described in the database. ትክክለኛውን ሪል ወርልድ የሚገልጽልን አማራጭ የትኛውን? ኤ ሪሌሽንሽፕ፣ ቢ አትሪቢዩት፣ ሲ ኢንቲቲ፣ ዲ ለርኒንግ ዶሜን። the answer is ሲ ኢንቲቲ የሚለው ይሆናል። ለምን ኢንቲቲ ሆነ? እዚህ ጋር ብሪፍሊ ኤክስፕሌን ስናደርገው an entity represent real world object or concepts about which we store information in the database. Example, student, book, course. This is a real world. Each of these distinct entity we stored information about them. Name, address, etc. the table in the database. As you know, name and address is the attribute of the entity. So the correct answer is C. Why the other option is incorrect? ለምንድን ነው ሌሎቹ ኦፕሽኖች ትክክል ያልሆኑት? የመጀመሪያው ኦፕሽን ሪሌሽን ነው የሚለው። ሪሌሽን means this is relation between the entity. ሪሌሽን የሚለው ቃል የሚያመለክተው በሁለቱ መካከል ያለውን ግንኙነት የሚያሳይ ሲሆን ለምሳሌ ስቱደንት ቴክስ ኮርስ ቴክስ የሚለው ምን ያሳያል? ሪሌሽን ኖት ኦብጀክት ኦር ኖት ሪል ወርልድ። ቢ አትሪቢዩት ነው። አትሪቢዩት ደግሞ መልስ ያልሆነበት ምክንያት this is a property that describes the entity. ኢንቲቲውን ነው ዲስክራይብ ሪል ወርልድ የሆነውን ነው ዲስክራይብ የሚያደርገው እንጂ ራሱ ሪል ወርልድ አይደለም። ኖት ኦብጀክት ኢትሰልፍ ኦብጀክትም አይደለም ራሱ ነው። ዲ ለርኒንግ ዶሜን this is not a standard term in database terminology. in database learning domain የሚባል ተርም የለም ነው የሚለው። ስለዚህ ትክክለኛው መልስ እንዳየነው ኢንቲቲ ይሆናል። ቀጣይ ጥያቄያችን ባይዘው እዚህ ጋር የጥያቄዎቹ በፎቶ ስክሪንሾት ተደርገው የተወሰዱ ናቸው። በነዛ ላይ ነው ብዙ ማብራሪያዎችን ለመስጠት እና ጥያቄዎችን ከመሸምደድ ደግሞ የተለያዩ ኮንሴፕቶችን ለመያዝ ስለሚጠቅመን ነው እያንዳንዱ ጊዜ ሰጥተን እንትን የምንለው። ቀጣዩ ጥያቄ select the ultimate goal of risk identification. A. Classified and prioritize. B. Specify assets vulnerability to the threat. C. Identify and inventory asset. D. Identify and prioritization asset. አሁን ትክክለኛው መልስ የሚሆነው ዲ ነው። ዋይ
ለምን ዲ እንደሆነ እዚህ ጋር ኤክስፕሌን እናድርገው። The ultimate goal of risk identification is creating a complete picture what could go wrong or the risk so that they can be analyzed and treated. This process is fundamentally begins and ending with assets because assets are what we are trying to protect. ይህ ይሆናል ማለት ነው። ስለዚህ አይደንቲፋይ ኤንድ ፕራዮሪታይዝ አሴት ምንድነው? አልቲሜት ጎል ነው ማለት ነው። ሌሎቹ ምርጫዎች የማይሆኑበት ምክንያት ለምሳሌ ኤ ክላሲፋይድ ኤንድ ፕራዮሪታይዜሽን አሴት this is a crucial step in the risk management but it is done before you and can fully identify the risk. The ultimate goal is to identify and prioritization the risk themselves. እዚህ ጋር ፕራዮሪቲ የሚያደርገው ማን ነው? ራሱ ሪስክ ነው ፕራዮሪታይዝ የሚያደርገው። ቢ የማይሆንበት ምክንያት specify asset vulnerability to treat. This describe what the risk is or a threat exploiting a vulnerability. Identify this the core of activity, but without prioritization, you don't know which one to address the first. C የማይሆንበት ምክንያት identify and inventory asset. This is very first step in the risk management process. You can't identify the risk if you don't know what your assets are. However, this preliminary step not the ultimate goal. So the correct answer is D. Identify and prioritization is the ultimate goal of risk identification ይሆናል ማለት ነው። So the answer is D. The next question ቀጥሎ ያለው ጥያቄ ደግሞ if you play music as a background or service, which of the following is not a status in the service life cycle? A. Pause. B. Destroyed. C. Start. D. Running. So the correct answer is C. Why will be the answer C? Explain እናድርገው C ለምን እንደሆነ. In the Android service life cycle, the status represented the current condition of service. A start is not a state. A start is not a state. So it is a command or a trigger that transition and the service into the other. So the correct answer is C. Why the other option is not the correct answer? ሌሎቹ ምርጫዎች ለምን መልስ እንዳልሆኑ ደግሞ እዚህ ጋር እናብራራለን። A. First ማለት ምን ማለት ነው? A possible to transition state. So state ነው ማለት ነው። እዚህ ጋር not state ነው የሚለው። B. Destroyed. The final state of the service. So ይሄም state ነው ማለት ነው። D. Running. The main activity of a state started the service. ስለዚህ state ያልሆነው የትኛው ነው የተባለው? The answer is C ይሆናል ማለት ነው። ከክላሪፊኬሽኑ እንደምናየው ቀጥሎ ጥያቄ what is the most common reason for an expected robot? A. Memory lack. B. Overheating. C.
ESD damage, D RFI. So the answer is B. So let's see እያንዳንዳቸው ምርጫዎች አሁን እንመልከታቸው። ኤ ለምሳሌ ሚሞሪ ላክ። ሚሞሪ ላክ ማለት ነው ሶፍትዌር ፌል ቱ ፍሪ ሚሞሪ። ሚሞሪ ላክ ማለት ኤ ይሆናል ማለት ነው። ስለዚህ አንሰር አይሆንም። ኮዙ ደግሞ ምንድነው? እዚህ ጋር ኮሜንትድ የተደረገ ኮዝ ላክ ኖት ሮቦት። ሚሞሪ ላክ ኖት ሮቦት ነው። ስለዚህ እዚህ ጋር ግን የተጠየቅነው what is the most common reason for unexpected robot? ቢ ላይ ስንመጣ ኦቨርሂቲንግ። ኦቨርሂቲንግ ማለት ሃርድዌር ኤክሲድ ሴቭ ቴምፕሬቸር ሃይ በሚሆንበት ሰዓት ያለው ነው ማለት ነው። ይሄ በአብዛኛው ይከሰታል። ኢኤስዲ ዳሜጅ ስታቲክ ኤሌክትሪሲቲ ዳሜጅ ማለት ነው። ይሄ ደግሞ ፐርማነንት ሃርድዌር ፌለሪቲ ነው የሚያመጣው። አርኤፍአይ ሬዲዮ ኢንተርፈረንስ የምንለው ነው ሌላው የሚከሰተው። ሜይ ኮዝ ሲግናል ኖዝ ኖት ሮቦት። አሁን እዚህ ጋር ሮቦት እና ኖት ሮቦት የሆነውን ነው የምንለየው። ስለዚህ ትክክለኛው መልሳችን የሚሆነው ኦቨር ሂቲንግ የሚለው ትክክለኛው መልስ ይሆናል ማለት ነው። ቀጥሎ ያለው ጥያቄ ሰርቲፊኬት አውቶሪቲ ሳይን ደ ዲጂታል ሰርቲፊኬት ዊዝ ብላንክ። ኤ its own private key, B user's private key, C user public key, D its own public key. So which one is the correct answer? A ነው የሚሆነው ማለት ነው። እያንዳንዳቸው ምርጫ ማብራራት ይቻላል ማለት ነው። A its own private key ማለት meaning used by the certificate to sign a certificate. So the correct answer is A. user private key ማለት ደግሞ belong to the user for encryption, signing a message, not for CA or certificate authority, not a certificate. CA ማለት certificate authority ማለት ነው። sign certificate authority sign ለማድረግ የሚጠቅመን የትኛው ነው የሚለው። ስለዚህ መልሳችን የሚሆነው its own private key የሚለው ትክክለኛው መልስ ይሆናል። ሌሎቹ ለሲኤ ወይም ለሰርቲፊኬት አውቶሪቲ አይሆኑም ማለት ነው። ለምሳሌ ዩዘር ፓብሊክ ኪ ምንድነው? certificate but a certificate it include inside the certificate but not used to sign in it. ቀጣዩ ምርጫ ደግሞ its own public key ይላል። public key verify a signature they cannot be create them በራሱ ክሬት ማድረግ አይችልም። ስለዚህ the correct answer is A ይሆናል ማለት ነው። ቀጣዩ ጥያቄ which of the following class service as a super class for all exception type of class? A runtime exception, B catchable, C string, D throwable. So the correct answer is throwable የሚለው ይሆናል ማለት ነው። መልሱን ስናብራራ in Java the throwable class is at the top of the exception hierarchy. It is very
it is service as the superclass for all types of error and exception. There are two main subclasses in throwable. So the correct answer is አሁን ሱፐር ክላስ የሚሆነው ከነዛ አማራጮች ውስጥ ማን ነው ማለት ነው? throwable ይሆናል ማለት ነው። ለምን ሌሎቹ እንደማይሆኑ እዚህ ጋር እንመለከታለን። why the other option are incorrect? runtime exception ማለት this is a subclass of exception, not the superclass of all exception. B, catchable, this is not a class in Java. C, string, this is a fundamental class handle that text and has no relation exception hierarchy. So እነዚህ ኤቢሲ ትክክለኛ መልስ አይሆኑም ማለት ሱፐር ክላስ የሚሆነው ከነዚህ ውስጥ throwable ይሆናል ማለት ነው። ቀጣይ ጥያቄያችን which of the following keywords provide iteratively control flow? iterative ማለት በሉፕ የሚያደርገው የትኛው ነው? A, switch statement, B, if statement, C, for, D, break. አሁን the correct answer የሚሆነው ትክክለኛው መልስ የሚሆነው ማን ነው? C ነው። C ትክክለኛ መልስ ለምን ሆነ? iteratively control flow means repeating back of a code multiple time. ብዙ ጊዜ በተደጋጋሚ ሉፕ የሚያደርግ የሚመላለስ ከሆነ ምን ይባላል? ይሄ which is also known as looping. ሉፕ የሚያደርግ ይሆናል ማለት ነው። ስለዚህ C for የሚለው the for loop, it is a type of for loop specifically designed for iteration. It's repeat execute a block of codes a certain number of time based on counter or a collection of items. So the answer is C loop ያደርጋል ማለት ነው። ሌሎቹ ግን loop የማያደርጉ ናቸው። እያንዳንዳቸውን ዲፋይን ስናደርጋቸው ለምሳሌ switch statement ማለት ደግሞ for ያው loop የሚያደርግ ነው። ግን ስንመለከት switch statement ነው። switch statement ማለት this is a selection of branch ይሄ ለመምረጥ ነው፣ ሉፕ ለማድረግ ሳይሆን ለመምረጥ የምንጠቀምበት ነው። ቢ ደግሞ if statement ነው። if statement አሁንም also a selection control ነው። ፍሎ ስቴትመንት የሚያገለግለን ማለት ነው። so if statement ማለት a selection or control flow statement, it makes a decision to execute back of a code once if a condition is true. if statement የሚጠቅመው ለምንድነው? የሆነ ነገር ሰሌክት ለማድረግ ነው። ሰሌክት የሚያደርገውም ደግሞ ወይም ኤክስኪዩት የሚያደርገው መቼ ነው? ስቴትመንቱ ትሩ ሲሆን ነው ማለት ነው። ዲ ብሬክ ነው። ብሬክ የሚባለው ደግሞ የሚያገለግለን this is in jumping statement, for jumping statement used to exit a loop. ሉፑን ወይም ስቴትመንቱን ወይም ስዊች ብሎኩን እንትን ምን የሚያደርግ ነው? ጃምፕ ለማድረግ የምንጠቀምበት ነው ማለት ነው። The next question is what is the correct statement when the declaration and assign the value of 100 to integrate integer variable called num? A, num is equal to 100. B, dim num in B, dim num is equal to int in the bracket 100.
C dim num as integer is equal to 100. D dim num is equal to 10. ጥያቄው የሚለው when the declaration and assign the value of 100 to integer variable called num. ስለዚህ the correct answer is dim num as integer የሚለው is the complete and the correct. Why the other option are incorrect? ሌሎቹ አሁን እዚህ ጋር ዲክላር እና አሳይን ማድረግ ነው። እዚህ ጋር ብዙውን ጊዜ ይሄ እንደዚህ አይነት ዲክላሬሽን የምንጠቀመው ለቪዥዋል ቤዚክ ላይ ነው ማለት ነው። ዲም እናስቀድማለን፣ ከዛ ቫሪያብል ኔም፣ ከዛ ዳታ ታይፕ is equal to ብለን የሆነ ቫልዩ ስንሰጥ እነዚህን በአጠቃላይ የያዘ እዚህ ጋር አሳይን ዲክላሪንግ ኤንድ አሳይን ነው የሚለው። ዲክላርም አሳይንም ማድረግ ትክክለኛው ኤ ይሆናል ማለት ነው። ሲ ትክክለኛው መልስ ነው ማለት ነው። ሲ why the other options are incorrect? ኤን ብንወስድ ለምሳሌ num is equal to 100. this is only assign value but does not declare the variable. ቫሪያብሉን ዲክላር አላደረገም። the dim statement is missing. dim የሚለው ሚስ ተደርጓል። ቢ ላይ ስንመጣ dim num አለ is equal to int 100. while this might work due to type of interface, it is unnecessary complex. int 100 in the bracket is a conversion function, but a simple integer you just use literally value 100. so ቢም አይሆንም ማለት ነው። እዚህ ጋር ዲክላሪንግ እዚህ ኮንቨርዥን ፈንክሽን አያስፈልግም። እዚህ ጋር ግን ኮንቨርዥን ተጠቅሟል ማለት ነው። ዲን ስንወስድ ዲም num is equal to 10. this is assign the value of 10 not the required 100. እዚህ ጋር አሁን ማን ብቻ ነው እንትን የተባለው 100 ነው። እዚህ ጋር ቫልዩን አሳይን የምናደርገው 100 ነው። እዚህኛው ጋር ግን 10 ነው ያለው። ስለዚህ ትክክለኛው መልስ ሲ ይሆናል ማለት ነው። so the next question is a cookies in PHP A can be read by any language domain. B cannot be retrieved for your computer and return to the server. C is a data a web server saved to your computer's hard disk via web browser. D can contain any size of alphanumeric information. so እዚህ ጋር የሚለው ስለ ኩኪስ ኢን PHP ኮሬክት የሆነው የትኛው ነው? the answer is C ትክክለኛ ይሆናል ማለት ነው። ስለ ኩኪስ ማለት is a data web server saved to your computer and hard disk via web browser. ሌሎቹ ግን ስለ ኩኪስ ኢን PHP ትክክል አይደሉም ማለት ነው። ለምሳሌ ኤን ብንወስድ A can be read by any learning domain. ይሄ ትክክል አይደለም ማለት ነው። ከአንዱ ዶሜን ወደ ሌላኛው ዶሜን ሊነበብ አይችልም። a cookies set by example.com cannot be read by other.com. እነዛን ዌብሳይት ቢሆኑ ይሄኛው ዌብሳይት ያነበበውን ሌላኛው ዌብሳይት ማንበብ አይችልም። ቢ ላይ ስንመጣ ደግሞ cannot be retrieved from your computer and return to the server. this is exact opposite of how cookies work. cannot የሚለው ስህተት ነው ማለት ነው። can retrieve
for your computer and return to the server የሚለው ይሆናል ማለት ነው። ስለዚህ ካኖት በመግባቱ ይሄ ቢ መልስ አይሆንም ማለት ነው። ዲም ስንመጣ can contain any size of alphanumeric information. This is false. Cookie have size limited. ማንኛውንም ሳይዝ ያለውን ኩኪስ የሚባለው ልክ እንደ ሚሞሪ ነው። ሳይዙ ሊሚትድ የሆነ ስለሆነ ዲ መልስ አይሆንም። ትክክለኛው መልስ ሲ ይሆናል ማለት ነው። ቀጣዩ ጥያቄያችን which one of the following model is not used for improving quality in software development project and project management? በፕሮጀክት ማኔጅመንት ላይ ለፕሮጀክቱን ዴቨሎፕ ለማድረግ የማይጠቅመን እዚህ ጋር not used ነው የሚለው not used። የመጀመሪያው ኤ ፕሮጀክት ማኔጅመንት maturely model, B merely bridge type of indicator, C software quality function development, D capability maturity model integration. So the correct answer ትክክለኛው መልስ የሚሆነው ሜሪ ብሪጅ ታይፕ ኦፍ ኢንዲኬተር የሚሆነው ለፕሮጀክት የሚጠቅም ስላልሆነ እዚህ ጋር የተጠየቀው ኖት ዩዝድ ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ሌሎቹ ሶፍትዌር ዴቨሎፕ ለማድረግ የምንጠቀምባቸው ስለሆኑ ቢ ግን የምንጠቀምበት ስላልሆነ እዚህ ጋር ትክክለኛው መልስ ቢ ይሆናል ማለት ነው። ስለዚህ እያንዳንዳቸውን ደግሞ ለምሳሌ ፕሮጀክት ማኔጅመንት ማቹሪቲ ሞዴል ማለት ምን ማለት ነው? ፕሮጀክት ማኔጅመንት ማቹሪቲ ሞዴል these are a framework ነው like OPM3 used to access and improving organization project management process ለፕሮጀክት ማኔጅመንት የሚጠቅመን ነው። ሶፍትዌር ኳሊቲ ፈንክሽን ዴቨሎፕመንት ኦር QFD የምንለው this structure opportunity to define a customer needs and translate it into specific technical requirement improving a software ይሄ ደግሞ requirement የምንሰበስብበት ሶፍትዌር ነው። ሌላው ዲ capability maturity model integrity የሚባለው ነው CMMI. This is a well known as process improving models specifically designed to helping organization improving this software and development the project management process. ይሄም ልክ ፕሮጀክት ዴቨሎፕ በመናደርግበት ጊዜ የፕሮጀክት a well-known process improving model specifically ለዲዛይኒንግ የምንጠቀምበት ነው። ስለዚህ ትክክለኛው መልስ ቅድም እንዳልኩት ፕሮጀክት ማኔጅመንትን ኳሊቲን ኢምፕሩቭ ለማድረግ የማይጠቅመው ማን ነው ማለት ነው? ቢ ነው ማለት ነው። The next question is the output of the following PHP code will be blank. አሁን እዚህ ጋር ዶላር ዩዘር እዚህ ጋር ቫሪያብል PHP ዲክላር ሲደረግ ነው ዲክላር አድርጓል። PHP ዲክላር ስናደርግ ቫሪያብልን ዶላር ሳይን ነው የምንጠቀመው። ዶላር ሳይን ዩዘር ኢኳል ቱ አሬ በአሬው ውስጥ ያሉት እነማን ናቸው? አፕል ባናና ማንጎ ኦሬንጅ አድርጎ አስቀምጧል። አሁን ይሄ ፎር ሉፕ ነው። ፎር ብሎ ዶላር ኤክስ is equal to 0 ዶላር ኤክስ is equal to count ዶላር ዩዘር ዶላር እዚህ ጋር ኤክስ የኤክስ ቫሪያብል ነው። ይሄን ቫሪያብል ኢንክሪመንት እንዲያደርግ ፕላስ ማለት ኢንክሪመንት እንዲያደርግ ነው። አሁን እዚህ ጋር የሚያስቀምጠው ቀጣዩ ኮድ if
in the bracket dollar user in the bracket dollar x is equal to mango እዚህ ጋር ኮንቲኒው የሚል አለ። ኮንቲኒው ማለት ምን ጥቅም ነው ያለው? ይሄ ስቴትመንት ኢፍ ስቴትመንት ነው። ትሩ ከሆነ ቀጣዩ ይሄ ፕሪንት ኤፍ ዶላር ዩዘር ኤክስ የሚለው ዝለለው ማለት ነው። ስለዚህ አሁን የመጀመሪያውን ስንመጣ ፎር ሉፑ ላይ አይ ከዜሮ ነው የጀመረው ወይም ኤክስ ከዜሮ ነው የጀመረው። ኤክስ ዲክላር እና አሳይን አድርጓል ከዜሮ። ከዛ ኤክስ ካውንት ዩዘር ከአሉት ከአሬው ኢንዴክስ ያነሰ ነው። ስለዚህ ትሩ ነው። ትሩ ከሆነ ወደ ቀጣዩ ስቴትመንት ይመጣል። ቀጣዩ ስቴትመንት ይህንን ኢፍ ስቴትመንቱን ያገኛል ማለት ነው። ስለዚህ ዩዘር እዚህ ጋር ዲክላር የተደረገው ከማንጎ ጋር እኩል ነው ወይ ማለት ይሄ አፕል ኢንዴክስ 0 ነው፣ ባናና ኢንዴክስ 1 ነው፣ ማንጎ ኢንዴክስ 2 ነው፣ ኦሬንጅ ኢንዴክስ 3 ነው። ስለዚህ 0 ያንሳል፣ ሶሪ 0 እኩል ይሆናል ማንጎ ከሚለው ኢንዴክስ ጋር እኩል ነው ወይ ነው። ስለዚህ ፎልስ ይሆናል። ፎልስ ከሆነ ቀጣዩ ምን ይሆናል ማለት ነው? ኤክስኪዩት ይደረጋል ፕሪንት ዩዘር ኤፍ። ስለዚህ መጀመሪያ ማን ይወጣል? አፕል ወጣ። አፕል ይወጣል ማለት ነው አውትፑቱ ላይ። ቀጥሎ አሁንም አይትሬት ያደርጋል፣ ይመለሳል። ኤክስ ኢንክሪመንት ያደርጋል። እዚህ ጋር አንድ ሆነ፣ ኢንዴክስ አንድ ያንሳል ከቶታል ኢንዴክሱ ወይም ቶታል ነምበር ኦፍ አሬው ያነሰ ነው ትሩ። ስለዚህ ቀጣዩ ስቴትመንት አሁንም ይወጣል ማለት ነው። ቀጣዩ ስቴትመንት ኤክስኪዩት ይደረጋል። ስለዚህ አንድ እኩል ይሆናል ማንጎ ከሚለው ጋር እኩል ነው አይደለም፣ ፎልስ ነው። ፎልስ ከሆነ ቀጣዩ ፕሪንት ይደረጋል። ምክንያቱም ፎልስ ከሆነ ምንድነው ያለው? ኮንቲኒው ነው ያለው። ኮንቲኒው ስላለ ወደ ቀጣዩ ስቴትመንት ኦፍ ኮድ ይመጣል ማለት ነው እያለ እስከ መጨረሻው ድረስ ይሄዳል። አሁን ለምሳሌ ማንጎ ላይ ሲደርስ ማንጎ ዚኳልቱ ማንጎ የሚለው ላይ ሲደርስ እኩል ሲሆን ይችኛዋን ፕሪንት ኤፍ ዩዘር የሚለውን ኤክስኪዩት አያደርግም። ምንድነው የሚያደርገው? ወደ ኋላ ተመለስ ነው የሚለው። ስለዚህ መጨረሻ ላይ ኦሬንጅን ያገኛል። ኦሬንጅ ኢንዴክስ ስንት ነው? 0 1 2 3 ነው። 3 ያንሳል ከካውንት ዩዘሩ። ስለዚህ ቀጣዩ ኤክስኪዩት ይደረጋል። እዚህ ጋር ፎልስ ይመጣል። ፎልስ ከሆነ ቀጣዩ ስቴትመንት ይሄ ፕሪንት ኤፍ የሚለው ኤክስኪዩት ይደረጋል። ኦሬንጅ ዲስፕሌይ እንዲሆን ይደረጋል ማለት ነው። ኦሬንጅ ዲስፕሌይ ከሆነ በኋላ አሁን አይ ኢንክሪመንት ሲያደርግ ወደ ስንት ያድጋል ማለት ነው? 0 1 2 3 ወደ 4። አሁን እዚህ ጋር ፎር ሉፑ ራሱ ፎልስ ይሆናል ማለት ነው። ስለዚህ ፎር ሉፑ ፎልስ ከሆነ ከሉፑ ይወጣል ማለት ነው። ከሉፑ ይወጣል፣ ሌላ ኤክስኪዩት የሚያደርገው ነገር አይኖርም ማለት ነው። ስለዚህ ትክክለኛው መልስ ዲ ይሆናል። አፕል ባናና ኦሬንጅ መልሱ ዲ ይሆናል ማለት ነው። ስለዚህ ለዛሬ እንግዲህ በአጭሩ እነዚህ ጥያቄዎች ናቸው። ጥያቄ ወይም አስተያየት ካላችሁ ኮሜንት ቦክሱ ላይ ጻፉልኝ። ያው የመጀመሪያም ጊዜ ስለሆነ እነዚህ ጥያቄዎች ያው በአብዛኛውን ከውስጥ ስክሪንሾት የተደረጉ ናቸው። አንዳንዶቹ ብዙ አይታዩም። ስለዚህ እንደወረደ ነው ያቀረብኩት። ይረዳችኋል ብዬ ተስፋ አደርጋለሁ። ስላዳመጣችሁኝ አመሰግናለሁ።